እኔ አቤል የምባል ሰው ቀስ በቀስ መጥፋት ጀመርኩ። ዌልካም ዚስ ቻናል እንደምን አላችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። ስለመጣችሁ እጅግ ደስ ብሎኛል። ቆንጆ የፍቅር ታሪክ እንሰማለን። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ አስተያየታችሁን አስቀምጡ ማለት ነው። በጣም ደስ የሚል የፍቅር ታሪክ ነው። አብረን እናዳምጠው። ጊዜ ፍቅርን አይፈታውም ይባላል። ግን የኔ ታሪክ ፍቅርን የሚፈታ ጊዜ ሳይሆን የሰው ልጅ ራሱ እንደሆነ ይመሰክራል። የዛሬ 5 ዓመት ህሊናን ስወዳት የምትወደኝ ህሊና የዛሬዋ ህሊና አይደለችም። ተገናኘን። እሷ የዋህና ህልሟ ብዙ፣ እኔ አቤል ግን ከራሴ በላይ የምወዳት ግድ የለሽ ወጣት ነበርኩ። ፍቅራችን እንደ በልግ ዝናብ ነበረ። ንጹህ፣ የሚያረካ፣ ሰውን ከስሩ የሚለውጥ ነበር። ለሳምንታት ስንደዋወል አንድም ያልተነጋገርነው ነገር አልነበረም። እሷ የኔ ዓለም ሆነች፣ እኔ ደግሞ ዓለሟ፣ በፀሐይ ብርሃን የተሞላች ዓለም። የኔን ስራ ትደግፍ ነበር፣ የእሷን ህልም እገፋ ነበር። ፍቅር ማለት መደጋገፍ እንደሆነ አስበን ነበር። ጊዜ ግን እንደ ጎርፍ ይፈሳል። ህሊና ተለወጠች። ያ የዋህነቷ በስኬት ጥማት ተተካ። ትልቅ ህልም ማየቷ መልካም ነበር። ግን እኔ በዚያ ህልም ውስጥ እኔ አቤል የምባል ሰው ቀስ በቀስ መጥፋት ጀመርኩ። የቀደሟ ሳቋን በስብሰባ አዳራሽ ድምፅ ተክተዋለች። የምትወጂው እኔን ነው ወይስ የስራ ስኬትሽን አልኳት። አንተ አትረዳኝም የሚል የደከመ መልስ ትሰጠኝ ነበር። እሷ ወደ ላይ ስትወጣ እኔ ወደ ታች የጎተተችኝ መሰለኝ። የቀደሙ ፍቅረኛዬ አዲስ የማውቃት ሰው ሆነችብኝ። አንድ ምሽት ሁለታችንም ሶፋ ላይ ተቀምጠን ነበር። እሷ በስልክ ተጠምዳለች። ዝምታ እንደ ከባድ ድንጋይ ከብዷል። ህሊና ቀና አድርጌ አይቼያት የዛሬ 5 ዓመት የነበረው ስሟን ጠራኋት። ህሊናዬ ደህና ነሽ አልኳት። አዎ በጣም ደህና ነኝ፣ ለምን ጠየቀኝ ስትል መለሰች። ከዚያች ቅጽበት ላይ ነበር የዛሬዋ ህሊና የኔ ጥያቄ እንዳልሰማች የተረዳኋት። እሷ ደህና ልትሆን ትችላለች፣ ግን ፍቅራችን አልነበረም። ፍቅር የሚወዱትን ሰው በያዘው ሁኔታ መውደድ ማለት አይደለም። ፍቅር ማለት እሱ ወይም እሷ ሳይለወጡ እንዲቀጥሉ መመኘት ማለት ነው። እኔ አቤል ለውጥ መውደድ አልቻልኩም። እሷም የኔን ተስፋ መረዳት አልቻለችም። እናም የዛሬዋ ህሊና የትናንትና ፍቅሬን ለዘላለም ቀበረችው። እናንተስ በጊዜ ሂደት ፍቅራችሁ ተለውጦ ያውቃል? ሀሳባችሁን በኮመንት ላይ አስቀምጡ። አመሰግናለሁ ስላዳመጣችሁ።